አንዳርጋቸው ተቆጡት መሰለኝ። ኤንድ አዲስ ኮምፓስ በእርግጠኝነት አፌ ሞልቼ ነው የምናገረው ባሳደረበት ጫና የጻፍኩት መጽሐፍ ተሳስቻለሁ። መጀመሪያ እንደው መልስ አልሰጥም ማለት ይሄ የባህር በር ምናምን ለሚያነሱልኝ ሰዎች መልስ አልሰጥም ማለት እኔ ማለት በዘር ማንዘሬ በምናምኔ ባንዳ የሌለብኝ ነው አለ። ያቺ ትርክቷ መጣች። ሌላ ጊዜ ተውት። እሱ ወጣ አቋም ነው ያለኝ አለ። ቀጠልና ግን ቀደም ብዬ በጻፍኩት መጽሐፍ ባለማሰብ ባለማሰላሰል በደንብ ሳልመረምር የጻፍኩት ነው፣ ሳልሰክን የጻፍኩት ነው። ለኔ አቶ አንዳርጋቸው ዛሬ በአደባባይ አቃጥሎታል። ይሄ መጽሐፍ በአደባባይ ነው ያቃጠለው። በአደባባይ ስማ እኔ መቼም በጣም ነው ደስ ያለኝ ባይዘው በዚህ ልክ ቁጭ ብሎ አይቶ ተጽዕኖ አሳድሮበት ሻቢያዊ ተቆጥተው ውጣና በስተት ነው ብለህ በይፋ ተናገር፣ ያንተንም እንደ መረጃ ማስረጃ ሊያመጡብን ስለሆነ ውጣና ስተት ነው ባለመስከኔ ጻፍኩት ነው በልብለውት ባለመስከኔ ነው ጻፍኩታል። አዲስ ኮምፓስን እንግዲህ ድሜልክ የረገምክ መኖር ቢገባህ ነው። አሁን እኮ ያልኩት ያልነበረው እሱ ነው። የውጭውን በዝርዝር ሄደንበታል። በውስጥ እኔ ምልህ እሱ መቼም እንግዲህ መንግስት ነው፣ አማካሪዎች አሉት፣ የጦር አማካሪዎች አሉት፣ የፖለቲካ አማካሪዎች አሉት። እነዚህ ቁጭ ብለው እንደሚተነትኑት እኛም እውነት ሪያሊቲውን መተንተን ነው። ቅድም ላቀረብከው ነገር ለአንድ ደቂቃ ላይ ለዚህ የኢትዮጵያ የባህር በር ቢኖራት ምናምን ነገር የማይወዱ ተቀርቅራ ለዘላለም እንድትኖር የሚፈልጉ ምናምን ለሚሉት መልስ አልሰጥም። ምክንያቱም ምልህ በታሪክ ቅድም አስቀምጨዋለሁ፣ በስብና በታሪክ በዘር ማንዘራችን ምናምን ነገር ከሀገር ጥቅምና ከሀገር አርበኝነት ታሪክ ጋር በማይበጣጠስ ክር የተሳሰርን ሰዎች በሌላ በኩል ትናንትና ታሪኩን ባክግራውንዱ ምን እንደነበረ ዘር ማንዘሩ ምን ሊመስል እንደሚችል የምናውቀው ሰው መጥቶ አርበኛ ሆኖ እኛን በሌላ ነገር ሲከስ መልስ አልሰጥም። ምክንያቱም መልስ መስጠት የለ ዲፌንሲቭ በሆነ መንገድ የታወቀ አቋም ነው ያለን። ወደ ምንም በሚመለከት እኮ የሚገርም ነገር የእሱ የዲጂታል ካድሬዎች እኮ ቀደም ብሎ በእኔ በጻፍኳቸው መጽሐፎች ላይ ያስቀመጥኳቸው ነገሮች እያነሱ እኮ አንዳርጋቸውም ይሄን ብሎ ነበር በሚል እኮ እስከ መተንተን ሄደዋል። ያለኝ አቋም ግልጽ ነው። የኤርትራ መንግስት ቀደም ብሎ ጽሁፎችንም አንብቧቸዋል፣ ያውቃቸዋል። እነዛ ጽሁፎች ከዘመናት በፊት ሁኔታዎችን በሚገባ ባለማሰብ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ የሚል ነገር ሳይመረመር የተጻፉ ጽሁፎች ናቸው። አሁን እኮ የምንመለከተው ያለው በእድሜያችን በገፋበት በሰከንበት አጠቃላይ የዓለም ሁኔታ ምን እንደሚመስል የሀገራችን የውስጥ ሁኔታ ምን እንደሚመስል በምናውቅበት አያቶ አንዳርጋቸው እግዚአብሔር ይለት ሻቢያ። ስለዚህ የትኛው መጽሐፍ እንውሰድ? አሳያችኋለሁ። ይሄ 2018 ነው በእንትን ያለው እንግዲህ እሱ አይቶት ድጋሜ የታተመው ማለት ነው። እሱ አይቶት እና የተሸጠው እኔ በ2018 ነው የገዛሁት። አስሉት የፈረንጆች 2018 2 ሲደመር 5 7 ዓመቱ ነው። ሳላስብ ነው የጻፍኩት፣ ሳላሰላስል ነው የጻፍኩት፣ ሳልመረምር ነው የጻፍኩት፣ ሳልሰክን ነው የጻፍኩት። በዘራችሁ አይድረስ ማለት ይሄ ነው። በዘራችሁ አይድረስ እያላችሁ ጻፉልኝ በእናታችሁ። በዘራችሁ አይድረስ እያላችሁ ጻፉ። ይሄ ነው በዘራችሁ አይድረስ ይባል የሚገባው። ዎችን በሚገባ ባለማሰብ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ ነገሮች እያነሱ እኮ አንዳርጋቸውም ይሄን ብሎ ነበር በሚል እኮ እስከ መተንተን ሄደዋል። ያለኝ አቋም ግልጽ ነው። የኤርትራ መንግስት ቀደም ብሎ አልሰጥም። ምክንያቱም መልስ መስጠት የለ ዲፌንሲቭ በሆነ መንገድ የታወቀ አቋም ነው ያለን። ወደ ምንም በሚመለከት እኮ የሚገርም ነገር የእሱ የዲጂታል ካድሬዎች እኮ ቀደም ብሎ በእኔ በጻፍኳቸው መጽሐፎች ላይ ያስቀመጥኳቸው ነገሮች እያነሱ እኮ አንዳርጋቸውም ይሄን ብሎ ነበር
በሚል እኮ እስከ መተንተን ሄደዋል ያለው። ያለኝ አቋም ግልጽ ነው። የኤርትራ መንግስት ቀደም ብሎ ጽሁፎችን ማንበቧቸዋል ያውቃቸዋል። እነዛ ጽሁፎች ከዘመናት በፊት ሁኔታዎችን በሚገባ ባለማሰብ ባለማሰላሰል ሌላ አማራጭና መፍትሄ አለው ወይ የሚል ነገር ሳይመረመር የተጻፉ ጽሁፎች ናቸው። አሁን እኮ የምንመለከተው ያለው በእድሜያችን በገፋበት በሰከንበት አጠቃላይ የዓለም ሁኔታ ምን እንደሚመስል የሀገራችን የውስጥ ሁኔታ ምን እንደሚመስል በምናውቅበት ሰዓት ላይ ነው እየተነጋገርን ያለ ነው እንጂ በስሜትና በሌላው መንገድማ እነሱ ብቻ አይደሉም ያለው። አይ ካን ቴል ዩ ብዙ ልነግር ይችላልው ያለው ኢቭን የኤርትራ መንግስት በእነዚህ አይነት ጉዳዮች ላይ እኔ ያለኝን አቋም በደንብ ነው የሚያውቀው። የኤርትራ መንግስት ነው ያለው። ስለዚህ ይሄንን እኔ ዲፌንስ ነገር ግን እነዚህን ነገሮች በሚገባ በሰከነ መንገድ ከተመለከትካቸው ይህንን ነው እኔ በሂደት ከዘመናት በኋላ የደረስኩበት። እንዲህ አይነት አካሄድ ሊሰራ አይችልም። የዓለም አቀፍ ሕግ አጠቃላይ ዓለም አቀፋዊ ሁኔታዎችን አይፈቅዱልህም። ሁለተኛ በዘራችሁ አይድረስ እያላችሁ ጻፉለት ለአንዳርጋቸው። ማስተፋት ማለት ይሄ ነው። በነገራችን ላይ አዲስ ኮምፓስ አስተፍተዋል። ሌላ የትም ሚዲያ ላይ አልነበረም። በቃ ተፍተዋል። ሻቢያም ውጣና ትፋ ብሎ ነው የተፋው። የቀረው ነገር በአደባባይ ወጥተህ አቃጥል የሚለው ብቻ ነው የቀረው። አቃጥለው ሲጀምር አልናገርም ማለት ይሄ ባህር በር የሚሉ ምናምን የሚሉ የፈለገ ነገር ያወሩ አልናገርም ማለት ቀጠለ። እኔ እኮ ማለት በታሪኬ በዘሬ በምናምኔ ባንዳነት ምናምን የለም አሉ እንዴ የዘራቸው ምናቸው። እንግዲህ ባንዳነትን በዘር በዚህ ጉዳይ ላይ ተነጋግረናል። ባንዳነት በዘር አይተላለፍ። ባንዳነት ፕራይሞርዲያል አይደለም። ባንዳነት እትብት አይደለም። የባንዳ ልጅ ባንዳ የጀግና ልጅ ጀግና የሚባል ቲዮሪ የለም፣ ኖሮም አያውቅም። እንዲህ የሚባል ነገር የባንዳ ልጅ ባንዳ የጀግና ልጅ ጀግና የሚባል አስተሳሰብም አመለካከትም የለም። የባንዳ ልጅ ሆነ ጀግና ትሆናለህ፣ የጀግና ልጅ ሆነ ባንዳ ትሆናለህ። ስለ ቤተሰቦቹ አላውቅም፣ ስለ አንዳርጋቸው ጀግናዎች ሊሆኑ ይችላሉ። እሱ ግን ደንበኛ ባንዳ ነው። እሱ አይደለም። ቀጠለናስ ወጣ አቋም ነው ያለኛል። ኦኬ ወጣ አቋም ካለህ ለምንድን ነው የጻፍኩት ተሳስ ወጣ አቋም ካለህ ትክክል ነኝ፣ ወጥ ነው የጻፍኩት ነገርም ልክ ነው የምትለው። ወጣ አቋም አለኛልና እርግጥ ነው የጻፍኩት በስሜት ባለማሰብ ባልሰከነ መንገድ ሳልሰክን የጻፍኩት። ይሄን ደግሞ ኤርትራኖችም ያውቃሉ። ነግሬያቸዋለሁ። ምንድነው የነገራቸው? ለኤርትራ ለሻቢያ ምንድነው የነገረው? አትቀየሙኝ፣ የጻፍኩት ጽሁፍ ሳልሰክን ነው። አትቀየሙኝ፣ የጻፍኩት ጽሁፍ በደንብ ማሰብ ሳልችል ነው። አትቀየሙኝ፣ የጻፍኩት ጽሁፍ ባለማሰላሰል ነው። ከዚህ በላይ መጥፋት አለ? አስተፋውህ። እኔ ኤርሚያስ በኩራት ነው የምናገረው። በዚህ ልክ ያስተፋ ያለም አይመስለኝም። አንድ ሰው የጻፍኩት መጽሐፍ ሳላስብ ሳላሰላስል ብለህ ካልክ አለቀ። እዚህ ጋር ስንቱ መጽሐፍ ነው አንዳርጋቸው ሳታስብ ሳታሰላስል የጻፍከው? ስንቱን ነው? ከዚህ ውጭ ሌላ አለ? መርዝህን የተፋው አዲስ ኮምፓስ ነው ያስተፋህ። ደግሞ ይህ መርዝ አዲስ 24 ነው ያስተፋህ። ኩራት ሊሰማም አይችልም። ባይሆን በውስጥ ለውስጥ አቃጥሉልኝ በላቸው። በኢህአዴግ ጊዜ የሆነ ዶክመንት የተሳሳተ ከተባለ ፈልጉና ሰብስቡና አቃጥሉ ይባላል። አስታውሳለሁ። አንዴ ፓኬጅ የሴቶች ፓኬጅ የሚል ወጣና ዝርዝር ታሪክ ነው። ያ ፓኬጅ የሆነች ስህተት ተባለና ወይዘሮ አዜብ አበደች። እኛንም ተባረሩ ተብለን
ብዙ ሌላ ነገር ውስጥ እንዳለ